ዩቲዩብ በአንድ ሺህ እይታ ኢትዮጵያ ውስጥ ምን ያህል ይከፍላል? ይሄ የብዙዎቻችሁ ጥያቄ ነው። ወደ ዩቲዩብ ቻናላችን ገባና እያንዳንዱን የብር መጠን በየቪዲዮቹ እየገባው አሳያችኋለሁ። ሰላም እንዴት ናችሁ? ለመጀመሪያ ጊዜ እየተመለከታችሁኝ ከሆነ ጌች እባላለሁ። በዩቲዩብ ማስተር ክላስ በአካልና በኦንላይን በማስተማር ታወቃለሁ። በዛሬ ቪዲዮአችን ደግሞ የምናየው ዩቲዩብ ኢትዮጵያ ውስጥ ምን ያህል ይከፍላል። ብዙዎቻችሁ ደግሞ በኢትዮጵያ እይታ ዩቲዩብ አይከፍልም፣ ስለዚህ ዩቲዩብ መስራታችን ምን ጥቅም አለው ብላችሁ ዩቲዩብ ያቆማችሁ ልጆች አላችሁ። ለዚህም መልስ ይሆናችኋል፣ ሞቲቬትም ደግሞ ያረጋችኋል። የምናገኘውን ብር ቀጥታ ስክሪኔን ሼር አድርጌ እያንዳንዱን በየቪዲዮ እየገባው አሳያችኋለሁ። ስለዚህ አሁን ቀጥታ ወደ ስክሪኔ ልምራችሁና በዩቲዩብ ምን ያህል ገንዘብ እንደሰራን አሳያችኋለሁ። በአራት ወር ውስጥ በአንድ አመት ውስጥ በቪዲዮ ደግሞ ምን ያህል እይታ እንዳገኘን የማሳወቃችሁ ይሆናል። እስከ መጨረሻው አብራችሁን ቆዩን። አሁን ወደ ስክሪኔ ገብቼ አሳያችኋለሁ። እኛ ከምንሰራባቸው ቻናሎች መካከል አንደኛው ቻናል ነው። እንደምትመለከቱት ይሄ ቻናል በአራት ወር ውስጥ $4500 ሰርቷል። ይሄው እዚህ ጋር ግራፉን እንደምትመለከቱት ሞኔታይዝ የሆነ ኖቬምበር አካባቢ ነው። አሁን ማርች ላይ ነው ያለነው። ስለዚህ አራት ወር ሆኖታል። በአራት ወር ውስጥ $4546 ሰርተናል ማለት ነው። እንደምትመለከቱት ወደ ውስጥ ገብቼ ደግሞ በቪዲዮ ምን ያህል ሰርተናል፣ በዚህ ወር ደግሞ ምን ያህል እንደሰራ ላሳያችሁ። የ28 ቀኑን $1823 ደርሰናል። የባለፈው ወር ወይም ደግሞ የጃንዋሪ ወር ምን ያህል እንደተሰራ ደግሞ ላሳያችሁ። ይሄው የጃንዋሪ ነው። ይሄ ደግሞ የፌብራሪ ወር ነው 1900። የማርቹን ደግሞ ላሳያችሁ። ይሄው ማርች እንደምትመለከቱት ይሄ ሀገራዊ ኮንተንት ነው፣ አማርኛ ኮንተንት ነው ይሄ የምትመለከቱት። ስለዚህ ብዙዎቻችሁ በአማርኛ ኮንተንት ቪዲዮ አፕሎድ ብናደርግ በኢትዮጵያ እይታ ብዙ ተመልካች አናገኝም ብላችሁ ታስባላችሁ። ስለዚህ አሁን በአማርኛ ኮንተንት ወይም ደግሞ በኢትዮጵያዊ ተመልካች ምን ያህል ገንዘብ እየሰራን እንደሆነ አሳያችኋለሁ። እዚህ ጋር ላይፍ ታይም ላርገውና በዚህ ቻናል ውስጥ ከፍተኛ እይታ ያለው ይሄኛው መጀመሪያ ላይ ያለው ቪዲዮ 79234 እይታ አለው። ወደዚህ ቻናል ንግባና ይሄ የምትመለከቱት አማርኛ ኮንተንት ነው። እንደምትመለከቱት እይታው 79200 እይታ አለው። ምን ያህል ዶላር ሰርቷል ለሚለው ደግሞ $96 ሰርቷል በአንድ ቪዲዮ ማለት ነው። ስለዚህ በአንድ ቪዲዮ $96 ማለት በጣም ብዙ ነው። እናብዛው። 96 ሲባዛ በባንክ ሬት 125 12000 ብር በስንት በ16 ደቂቃ ቪዲዮ። ታዲያ በአንድ ቪዲዮ ሰርታችሁ 12000 ብር ማግኘት ቀላል ነው። ኢትዮጵያ ውስጥ ያለ ይሄ አማርኛ ኮንተንት ነው። ኢትዮጵያ ውስጥ ለሚታየው እይታ ገንዘብ አይገኝም ብላችሁ የምታስቡ ሰዎች ይኸው ይቻላል። ኢትዮጵያ ውስጥ ያሉ እይታዎች ገንዘብ አያገኙም። ነገር ግን ከኢትዮጵያ ውጭ በጣም ብዙ ተመልካች አለ። ኢትዮጵያ ውስጥ ሆናችሁ በአማርኛ ቪዲዮ አፕሎድ ስታደርጉ ቪዲዮአችሁ ከሀገር ውጭ ያሉ ብዙ ኢትዮጵያውያን እናንተን ይመለከታሉ። የነሱ እይታ ብዙ ገንዘብ እንድታገኙ ያደርጋችኋል ማለት ነው። ልክ ነው። $79096 በጣም ትንሽ ነው ይታወቃል። ነገር ግን ለወደፊቱ ኢትዮጵያ የዩቲዩብ ፓርትነር ፕሮግራሙ ስትካተት ኢትዮጵያ ውስጥ አድቨርታይዝመንት ሲታይ በ79000 እይታ ወደ $1000 ልናገኝ